ሰላም ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የጻምሮ የሀገር በቀል ሕክምና ዩቲዩብ ተከታታዮቻችን እንዴት ናችሁ? እንደምን ናችሁ? በባለፈው በክፍል 1 በመጽሐፍ ቅዱስ ውስጥ ስላለው የሕክምና ተግባር በተለይ ዕፅዋት ለሕክምና አገልግሎት ሊውሉ የሚችሉ ዕፅዋቶችን አንስተን መወያየት ጀምረናል። በመጀመሪያ ክፍል ስለ በለስ አይተናል። ዛሬ በሚቀጥለው በክፍል 2 ደግሞ ስለ ሮማን በጥልቀት እንመለከታለን። ተከታተሉ። ሮማን በመጽሐፍ ቅዱስ ውስጥ በተለይ ከ70 ጊዜ በላይ ተጠቅሶ እናገኘዋለን። እንግዲህ ሮማን በመጽሐፍ ቅዱስ ውስጥ በተለይ በተስፋይቱ ምድር ካሉ 7 በረከቶች አንዱ እንደሆነ መመልከት ይቻላል። እግዚአብሔር እስራኤላውያንን ወደ ከነዓን ሲያስገባቸው ምድሪቱ በመልካምነቷ ከተገለጹባቸው ፍሬዎች አንዱ ሮማን እና በሮማን የበለጸገች መሆኗን ነግሯቸዋል። ከሮማን በተጨማሪ ስንዴ፣ ገብስ፣ ወይን፣ ወይራና ማር እንዲሁም በለስ ወዳለበት ምድር ሂዱ ብሎ በባርነት ከሚኖሩበት ከግብጽ ወደ ከነዓን እንዲሄዱ እንዳደረጋቸውና ከነዓን ሲገቡም ምድሪቱ በእንደዚህ አይነት በረከቶች የተሞላች መሆኑን መጽሐፍ ቅዱስ ኦሪት ዘዳግም ምዕራፍ 8 ቁጥር 8 ላይ መረዳት እንችላለን። እነዚህ በረከቶች ለምግበ ስጋ ለምግብ ብቻም ሳይሆን ለጤናም ከፍተኛ አስተዋጽኦ እንዳላቸው ከታሪኩ መረዳት ይቻላል ማለት ነው። እንግዲህ ከዚህ በተጨማሪ መጽሐፍ ቅዱስ ላይ ሮማንን ቅድስናንና ፍሬያማነትን ሲገለጽበት እናያለን። የሊቀ ካህናቱ የአሮን ልብስ ዘርፉ በሮማን ቅርጾች ያጌጠ ነበር ይለናል። ይህም ቅድስናንና ፍሬያማነትን ያሳያል። ታሪኩ ኦሪት ዘጸአት ምዕራፍ 28 ቁጥር 33 ከ34 ላይ እናገኘዋለን። በተጨማሪም ንጉሥ ሰለሞን ቤተ መቅደሱን ሲሰራ አምዶቹን በሮማን ቅርጽ አስጊጦ እንደነበርም ከአንደኛ ነገሥት ምዕራፍ 8 ቁጥር 18 ላይ መረዳት እንችላለን። እንዲሁም ጠቢቡ ሰለሞን ውበትን ለመግለጽ በሰለሞን መኃልይ ላይ የሴቲቱ ውበት በሮማን ተመስሏል። እንዲሁም ጉንጮችሽ በመሸፈኛሽ ውስጥ እንደተከፈለ ሮማን ናቸው ብሎ መኃልየ ምዕራፍ 4 ቁጥር 3 ላይ እንደገለጸ እናሳያለን። እና ስለዚህ ሮማን በመጽሐፍ ቅዱስ ላይ ከ70 ጊዜ በላይ ተጠቅሶ በተለይ ደግሞ ጎላ ብሎ የታየው እስራኤላውያን ወደ ከነዓን በገቡበት ጊዜ ምድሪቱ እጅግ በጣም መልካም ነች ብለው ካረጋገጡበት አንደኛው በሮማን ያጌጠች መሆኑን ተመልክተው ይሄንንም ለምግብ አገልግሎት እየተጠቀሙበት እንደነበረ እናያለን። እንግዲህ ምንም እንኳ በመጽሐፍ ቅዱስ ይህንን በሽታ ይፈውሳል ብሎ መጽሐፍ ቅዱስ ባይነግረንም በመጽሐፍ ቅዱስ ዘመን የነበሩ ሰዎች ሮማንን ለሚከተሉት ሕክምና ጥቅሞች እንደተጠቀሙባቸው መረዳት ይቻላል። ለምሳሌ ለልብ ጤንነት በሳይንሱ ካርዲዮቫስኩላር ሄልዝ የምንለው ነው። ሮማን የደም ስሮች እንዳይደፈኑና የደም ግፊት እንዲስተካከል የሚረዳ መሆኑን በሳይንሱም እንደተረጋገጠ ብዙ የሳይንሳዊ መረጃዎች ይነግሩናል ማለት ነው። ሮማን የደም ማጽጃ ተብሎም እንደሚጠራ ማወቅ ይቻላል ማለት ነው። ሌላው በሽታን የመከላከል አቅም ከፍተኛ መሆኑን እንዲሁ በሳይንሳዊ የምርምር ውጤቶች ማየት እንችላለን። ሮማን የሰውነት በሽታ የመከላከል አቅምን የሚያጠናክሩ አንቲኦክሲዳንቶችን በከፍተኛ መጠን መያዙ ተረጋግጧል። ይህም ካንሰርን እና የተለያዩ ኢንፌክሽኖችን ለመፈወስ የሚረዳ ውህድ እንዳለው መረዳት ይቻላል። ሌላው ለጨንጓራና ለምግብ መፈጨት እጅግ በጣም የተሻለ መሆኑንም እንደዚሁ በማስረጃ ተደግፎ እናገኛለን። የሮማን ፍሬና ልጣጩ ለተቅማጥና ለጨጓራ መቁሰል እንደ መድኃኒትነት ያገለግላል። እንዲሁም ለአፍና ጥርስ ጤንነት እንደሚጠቅም ተጽፎ እናገኛለን። የሮማን ጭማቂ ባክቴሪያን የመግደል አቅም ስላለው ለድድ ጤንነት፣ ለአፍ ጠረን መታወክ ፍቱን መድኃኒት እንደሆነ ከባህል ሕክምና መዛግብቶችም ማግኘት እንችላለን። እንዲሁም ደግሞ ከሳይንሳዊ መረጃዎችም እናገኛለን ማለት ነው። ስለዚህ
በዛሬው ዕለት ሁለተኛ አድርገን የያዝነው ሮማን ነው። አድማጭ ተመልካቾቻችን ሮማንን መሰረት አድርጋችሁ እኛም የዘረዘርናቸውን ሌላውም ደግሞ እኛን መሰረት አድርጋችሁ ሌሎች ጥቅሞቹን ከመዛግብቶች እየፈተሻችሁ ከሳይንሳዊ ምርምር ውጤቶች በመመልከት ማህበረሰቡ ጥቅም ላይ ቢያውለው እጅግ በጣም ተጠቃሚ ዘርፈ ብዙ ጥቅሙን ማግኘት እንደሚቻል በዚሁ ቪዲዮ መጠቆም ፈልጋለሁ። ስለዚህ ለዛሬ እዚህ ጋር እናቆማለን። በሚቀጥሉት ደግሞ ሌሎች በመጽሐፍ ቅዱስ ውስጥ እንደዚሁ ተጠቅሰው ለሕክምና አገልግሎት የዋሉ መድኃኒታማ እጽዋቶችን ይዘን ለአድማጭ ተመልካቾቻችን እንደርሳለን። ስላዳመጣችሁ እናመሰግናለን። ተከታታይ ፕሮግራሞች ስለሆኑ ብዙ ቁም ነገር ስለምትጨብጡበት በደንብ እንድትከታተሉ ሼር እና ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ታደርጉ በዚህ አጋጣሚ መልእክቴን